ዛሬ ደግሞ በሌላ ቪዲዮ ተመልሰናል። የዩኤስዲ ፉል ቲፒ ሂት አድርገናል። ለምን እንደገቡት ባጭሩ ብሬክዳውን ላድርግላችሁ። ባጭሩ እዚህ ጋር የምናደርገው መጀመሪያ ወደ ዋን ሀወር ሂት ላሳያችሁ። ዋን ሀወር ላይ ስንገባ እዚህ ጋር ከዚህ ሎ እስከዚህ ሃይ ድረስ ፊትናችንን ዘረጓት። ከዛ መጀመሪያ ምንድነው ይህን እንደ የባይ እንደጠበቅ ያደረገኝ ማርኬቱ ካያችሁት ከታች ጀምሮ ልክ ከዚህ ጀምሮ ሃየር ሎው ሃየር ሎው ኤንድ እዚህ ጋር ሃየር ሃይ ሰራለን። እዚህ ጋር መጥቶ ሎወር ሎ ሰርቶ ነው ድጋሚ ሃየር ሃይ ሊሰራ የሚችለው። ገባችሁ? ደግሞ እዚህ ዞን ድረስ ማርኬቱ ይሄዳል። እዚህ ድረስ ማለት ነው። ስለዚህ ምን አደረኩኝ? ማርኬቱ ኮንቲኒዩሽን ስላለው እዚህ ጋራ ከዚህ ሎወር ሎ እስከዚህ ሃየር ሃይ ድረስ ፊትናችንን ዘረጋን። ከዛ እዚህ ጋራ ወደ 15 ሚኒት ዲቴይሉን ሳሳያችሁ እዚህ ጋር እቺ ኦርደር ብሎ ካለች እዚህ ጋራ እሷን መቶ ማርኬቱ እዚህ ጋር ቴስት ሲያደርጋት ይህንን በጆች ጠብቆ የነበረው ሐሙስ ዕለት ነበረ እና ማርኬቱ መቶ እዚህ ጋራ እዚህ እቺን ሲያደርግልን እዚህ ጋር ትሬድ ገባው ማለት ነው። እቺን ቴስት እንዳደረገው አይደለም የገባሁት እዚህ ጋር ፖይንት ኦፍ ኢንተረስት ሰጥቶን መቶ እሷን ቴስት ሲያደርጋት ነበር የገባሁት። መቶ እሷን ቴስት ሲያደርጋት እዚህ ጋር ትሬድ ገባው። እዚህ ጋር ግን አኪሙሌት ሲያደርግ ማርኬቱ ወጣሁት እና በፕሮሪክ ሉስ አላረኩም፣ ግን ላይክ እንደ ብሬክ ኢቨን በሉት ወጣው። ዘን ክሊር የሆነ ኮንፈርሜሽን መጠበቅ ጀመርኩኝ። እስከ እዚህ ሰዓት ድረስ ከአርብ ድረስ ምንም ነገር አላገኘሁም ነበረ። ዘን እዚህ ጋር መጣው፣ ማርኬቷ መጣች። እዚህ ጋር በጣም አኪሙሌት ሲያደርግ እና እዚህ ጋር ከላይ ያለውን ሬዚስታንስ እና ከታች ያለውን ሰፖርት አወጣውለት። ዘን አንዱን ቴክ እስኪያደርግ መጠበቅ የግድ አለብኝ ማለት ነው። እዚህ ጋር መሀል ላይ ምንም መግባት አልችልም፣ ምክንያቱም ማርኬቱ ከሁለት አንዱ ዳይሬክሽን ነው ሊሄድ የሚችለው፣ ወደ ባይ ኦር ወደ ሴል። ስለዚህ እኔ ደግሞ ሞር ኤክስፔክት ማድረገው ወደ ባይ ነው። እናም ሌላ ደግሞ እዚህ ጋር ምን ሰጠኝ? ይሄ ካንድል እችኛዋ ካንድል ካያችኋት እዚህ ጋር ያለችዋ ካንድል እችኛዋ ሃመር ካንድል ቡሊሽ ሃመር ካንድሏ መጥቶ ልክ እዚህ ድረስ መጥቶ ነው እዚህ ድረስ 0.705 ዞን ድረስ መጥቶ ነው ድጋሚ ከዚህ ሰፖርት በላይ ክሎዝ ያደረገው። ስለዚህ እነዚህን ከዛ በላይ በቦዲ ክሎዝ አድርገው ራሱ እነሱን አልተጠቀምኳቸውም። ምክንያቱም ይሄኛውን ሜቢ እዚህ ከዚህኛው ካንድል ሎ በታች በቦዲ ቢዘጉ ኖሮ ሜቢ ሴል ኮንፈርሜሽን ልንፈልግ እንችል ነበር፣ ግን ከዚህም አልደረሰም። ዘን ሉክ ወደ አንድ ፒፕስ ልዩነት አለው እና መጣ ድጋሚ ማርኬቱ እዚህ ጋር አልገቡትም። ሌላ ምንም ኮንፈርሜሽንም የለውም። መጣ ሄደ። ድጋሚ ይሄንን ሬዚስታንስ ብሬክ አድርጎት ምንድነው የምጠብቀው እኔ ሰፖርት እስኪያደርገው ድረስ ብሬክ አድርጎ ሰፖርት ያደርገዋል። ስለዚህ ብሬክ አደረጋት። ደን መጣና ቴስት አደረገው። ቴስት ሲያደርገውም እዚህ ጋር ትሬድ ገባን እንደ ትሬድ። ከዛ ሌላ ሁለተኛ ትሬድ ደግሞ የጨመርኩበት 3 ካንድል ሩል በሚባለው ነው። ወደ 5 ሚኒት ላይ የገባሁት እሱ ትሬድ 5 ሚኒት ላይ ካያችሁ እዚህ ጋር መጣ ማርኬቱ። ይሄ 50 ሚኒት ከገባ ነው። ደን መጣና እዚህ ጋር መጥቶ ካንድሉ አለ ሄደ። እዚህ ጋር ሰርድ ካንድል የገባሁበት ምክንያት አንደኛ እዚህ ጋር የሆነ የሴል ሃመር ካንድል ሰጠኝ እና የሆነ እዚህ ጋር ቀጣይም የሆነ የሴል ሃመር ገቡበት ምክንያት እዚህ ጋር ካያችሁት እቺን ካንድል ሰጥቶን ከዛ ይሄኛውን ካንድል እዚህ ጋር የሰጠችን ደን እዚህ ጋር የሰጠንን ካንድል አላ እቺ ካንድል በኋላ ዊክ የላትም እቺኛዋ ካንድል። ደን ከሷ በኋላ የተፈጠረው ካንድል ሉክ በዚህ ድረስ መጥቶ ቴስት አድርጎት ነው
ሄዶ በቡሊሽ የዘጋው ደን ምን መጠበቅ ጀመርኩ መጥቶ ከሱ ቀጥሎ የመጣው ካንድል መጥቶ ቴስት እስኪያደርጉ ድረስ ቴስት ሲያደርግልኝ እዚህ ጋር ኢንትሪን ገባው ኢስቲሌን ደግሞ ወደ እዚህ ሎው ድረስ አደረኩት ማለት ነው። ደን ስንመለስ ከዛ ማርኬቱ መጣ ሄደ ድጋሚ ኒውስ አለ ዛሬ ኦገስት 7 ነበረ ኒውስ ነበረ መጥቶ ሪስኬን ሴፍ ቦታ ላይ ያስቀምጬ ነው ኒውስንም የገባው ትሬድ ደን መጣ ቴስት አደረገልን ሄደ ክሎዝ ያደረግነው ኦገስት 7 ነው ዛሬ ይኸው እንደምታዩት ያው ፕሮፊት አድርገናል እንግዲህ ይሄ ነው ሰብስክራይብ ላይክ ማድረግ እንዳይረሳ በሌላ ቪዲዮ እንገናኝ